ሰላም እንዴናችሁ ታሪክ ነኝ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ እንግዲህ ለሴንተር ፒስ የሚሆን በጣም ቀላል ሲምፕል ግላስ ነው። እሱን ገዝቼ ቀለም ይሄንን የምታዩትን ክሬም ከለር ቀባውት ማለት ነው። ከዛ ይሄንን ቃጫ ይሄንን እጠመጥምበታለሁና ሁሉንም ጨርሻለሁ። እቺ ላሳያችሁ ብዬ ነው ያስቀመጥኩት። እንደዚህ አይነት ሉክ ይኖረዋል ማለት ነው። በጣም ሲምፕል ናት። አበባ ሲደረግበት ያምራል ማለት ነው። ግራጁዌሽን ዲኮር አለኝ፣ ለዛ ነው እያዘጋጀው ያለሁት። ስለዚህ ይሄንን አነስ ያለ ሳይዝ ትቆርጡና ቃጫውን ከዛ በኋላ ጠምጥማችሁ ማሰር ነው ማለት ነው። ከታያችሁ ይሄው እንደዚህ አድርጋችሁ እዛ እንደዚህ ታስሩታላችሁ። በጣም ሲምፕል ግን ደስ የሚል ሉክ ያለው ይሆናል ማለት ነው። እንደዚህ አድርጋችኋት ትተውታላችሁ ማለት ነው። እቺ እንደዚህ ትሆናለች ማለት ነው። እንደዚህ ማድረግ ይቻላል። እሺ እንደገና አልሰራው እንደዚህ ይሆናል ማለት ነው። ያ ካሁኑ እያዘጋጀው ነው። የሚቀጥለው ሳምንት ነው ዲኮር ያለኝ። ስለዚህ አበባ ማስቀመጫዎችን ደግሞ አበባ አድርጌ ደግሞ አሳያችኋለሁ። በጣም ሲምፕል እንደዚህ አይነት እንግዲህ 20 ቴብል ነው የሚደረገው ነው ያሉት። ስለዚህ እዚህ ጋር አለኝ 20 ቴብል ለ20 ቴብል የሚሆን ሴንተር ፒስ በእንደዚህ አይነት መልኩ በቀላሉ እናዘጋጃለን ማለት ነው። እና ሙሉ አሰራሩ ሙሉ ግላሱን እንዴት እንደቀባውት ማየት የምትፈልጉ ኮሜንት ላይ ጻፉልኝ። ልሰራላችሁ ሌላ ቪዲዮ ልሰራላችሁ እችላለሁ ማለት ነው። ይሄው ጋይስ እንግዲህ ሴንተር ፒሱን እንደዚህ አዘጋጅቼዋለሁ ማለት ነው። በጣም ሲምፕል ነው። እዚህ ጋር ደግሞ ገና ክላስ ኦፍ 2026 የሚል አስርበታለሁ። ከላይም ደግሞ የሚደረግ ኮንግራትስ ክላስ ኦፍ 2026 የሚል ገና አደርጋለሁ። ኦርደር አድርጋለሁ። እስኪመጣልኝ ነው የምጠብቀው። እና ይኸው በጣም ሲምፕል ግን ደግሞ ሲታይ የሚያምር ሴንተር ፒስ አዘጋጅቻለሁ። 20 ነው ያዘጋጀሁት፣ 20 ቴብል ስላለ ማለት ነው። ይኸው እዚህ ጋር ደግሞ እንደምታዩት ቼር ከቨሮችን አስተካክዬ አስቀምጫለሁ። ወደ 200 ምናምን የሚሆን አስተካክያለሁ። እንደገና ደግሞ ቴብል ክሎዝ አለ፣ ገና እያዘጋጀው ነው። መተኮስ አለብኝ ጋይስ፣ መተኮሱን እንዳትረሱ። ቴብል ክሎዝ ስታዘጋጁ ተኮሳችሁ አሳምራችሁ መሆን አለበት። የተጨማደደ ምናምን ነገር ካለው በጣም ነው የሚያስጠላው። ስለዚህ ተኩሳችሁ አስተካክላችሁ ማድረጋችሁን እንዳትረሱላችኋለሁ። ሌላው ይሄንን ቼርሻሽ ገዝቼ ነበር፣ ግን ሳየው ቆይ ላሳያችሁ አልወደድኩትም እና ይሄኛውን ጀስት እኔ የፈለኩት እንደዚሁ እንዳለ እንዲሆን ነው። ይሄን ነገር አልወደውም። ስለዚህ ምንድነው እያደረኩ ያለሁት? ግማሽ አድርጌያለሁ። ስለዚህ ሰብረውና አወጣዋለሁ ማለት ነው። እንደዚህ ሰብሬ እጥለዋለሁ። ከውስጡ ይሄን ሰብሬ እጥላለሁ። ከዛ እንደዚህ ልሙጥ ይሆናል ማለት ነው። እንደዚህ ሲሆን ያምራል። ያንስ ሲደረግበት እኔ በራሴ ሪቫን ለማድረግ አስቤያለሁ፣ ጊዜ ስለሌለኝ ነው።
እንደዛ እዚህ ላይ የምቀጥላት ነገር ሊኖር ይችላል፣ ግን ይሄንን አልወደድኩትም። ስለዚህ ለጊዜው እንደዚህ ልሙጥ እንዲሆን ነው የፈለኩት። ስለዚህ እንደዚህ ልሙጥ የምትፈልጉ ከሆነ ይሄንን እየሰበራችሁ ማውጣት አለባችሁ ማለት ነው። እኔ አልወደውም ይሄንን። ስለዚህ እየሰበራችሁ ይሄንን ጥላችሁ እንደዚህ ማድረግ ትችላላችሁ። ይሄን ልንገራችሁ ብዬ ነው እኔ የማደርገው እንደዚህ ስለሆነ። እንደዚህ ሲሆን ቼሩ ላይ ያምራል፣ ከኋላም እንደዚህ። ይሄ ነው እንግዲህ። ሌላው ደግሞ እኔ ቅዳሜ ዲኮር አለኝ፣ ኔክስት ቅዳሜ እሁድም አለኝ ማለት ነው። ስለዚህ በጣም ብራሽ ነው የምሆነው እኔ ቢያንስ የአንድ ሳምንት የማልተወው ስለሆነ ነው ይሄን ኦርደር የተቀበልኩት። የእሁዱን እማቀው ሰው ስለሆነ የግድ አልፈልግም ላለ ማለት ነው እንጂ ለአንድ ሳምንት ጋፕ ቢኖር ስትረስ አያደርጋችሁም። ታውቃላችሁ የኛ ስራ በጣም ድካም አለው። በተለይ ደግሞ ሌላ ስራ የምትሰሩ ከሆነ ያው ፉል ታይም እሰራለሁ፣ ይሄኛው ሳይድ ነው የምሰራው። ስለዚህ ይሄ ተጨማሪ ስለሆነ በጣም ስትረስፉል እንዲያደርገኝ አልፈልግም። በስራዬ ላይ ፎከስ ማድረግ አለብኝ። በስራዬ ላይ ፎከስ ማድረግ ነው የምፈልገው። ምክንያቱም ተደራራቢ በቀን ራሱ 2 ወስጄ ከዚህ በፊት ጥሩ ፎከስ አድርጌ አልሰራውም። የሁለተኛ ምሰራላቸው ዲኮር ምሰራላቸው ሰዎች እየደወሉ እያስጨነቁኝ ሰዓት እየሄደ ነው እያሉኝ ስለነበረ እዚህ ጋር ፎከስ አድርጌ መስራት አልቻልኩም። ስለዚህ በጣም ቅር ተሰኝተው እንዲያውም ብሩሉ የመለስኩበት አጋጣሚ ተፈጥሯል። ስለዚህ ያ ኤክስፒሪየንስ ስላለኝ በጣም እንደዚህ መጨናነቅ አልፈልግም። ጊዜ ወስጄ ጥሩ ነገር መስራትና ስሜን ጠብቄ መሄድ ነው የምፈልገው። ስለዚህ ምን ትላላችሁ ጋይስ? እናንተ ሁለት የምትሰሩ ልትኖሩ ትችላላችሁ። ይሄንን የዲኮር ስራ ፉል ታይም አርጋችሁ የምትሰሩ ግን ደግሞ ሌላ ፉል ታይም እየሰራችሁ ይሄን ሳይድ አርጋችሁ የምትሰሩ ሰዎች በጣም ስትረስፉል መሆን የለባችሁም። ፎከስ እንድታረጉ በአንድ ሳምንት ጋፕ ቢኖር ጥሩ ነው እላለሁ እኔ። ክሬቲቭ መሆን ስላለባችሁ አሁን አንድ አርች የእሁድ የምሰራውን አርች የቀባሁት አለ እና ተኝቼ ሳስበው ፐርፕል ነው የቀባሁት። የመሀለኛው ነው የነበረው። ትላንትና ለፍቼ ነው ፔንት ያደረኩት ሙሉውን አርች ማለት ነው። ሶ ተኝቼ ሳስበው ግን ብዙም አልወደድኩትም። ስለዚህ ዛሬ ደግሞ ዋይት መቀየር አለብኝ ማለት ነው። ዋይት ላይ የመሀል ዋይት ሆኖ ዳርና ዳር ፐርፕል ቅልቅል አለውና እንደዛ ሲሆን ጥሩ ሉክ እንዳለው ነው ያሰብኩትኝ። ስለዚህ እንደምላችሁ የኛ ስራ ክሬቲቭነት ስለሚጠይቅ እንደዚህ እንኳ በተጣበበ ጋፕ ልትቀይሩ ትችላላችሁ፣ ሀሳባችሁ ልትቀይሩ ትችላላችሁ። ግን ስለዚህ ነው እኔ ጊዜ ያስፈልገናል። ስለዚህ አሁን ያን አርች ለእሁድ ቀብቼ ያዘጋጀሁት የነበረው ግን ሳስበው ጥሩ ነገር እንደማይመጣው ስላወቅኩኝ መቀየር አለብኝ ማለት ነው። ስለዚህ ዛሬ ቀለሙን ገዝቼ ወደ ማታ ቀይረዋለሁ ማለት ነው እሱን። ስለዚህ እንደዚህ ነው፣ ጊዜ ያስፈልገናል። በጣም ራሽ ሆናችሁ ብርን ብቻ ታርጌት አርጋችሁ አትስሩ ነው የምላችሁ እኔ ካለኝ ኤክስፒሪየንስ። ስም ይሻላል። ስማችሁ እስከ መጨረሻ ያስቀጥላችኋል። እኔ ድሮ ምን እንደማረግ ታውቃላችሁ? ከስተመር በጣም ሌግዠሪ የሚባል ፎቶ ይልክላችኋል ማለት ነው። ሌግዠሪ የሚባል ይልኩላችሁና በአነስተኛ ዋጋ ነው በዛ ላይ የሚፈልጉትና ያንን ፒክቸር ለማምጣት ብዙ ነገር ኦርደር ማድረግ አለብኝ። ስለዚህ ሲጠይቁኝ አዎ አለኝ፣ ይሄ ያለሽ እንደዚህ አይነት ምናምን ሲሉኝ አዎ አለኝ ብዬ በቃ መፋለጥ ነው ኦርደር ለማድረግ ማለት ነው። ከዚህም ኦርደር በቃ ፈልጌ በፋስት ዴሊቨሪ ምናምን ብዬ ኦርደር አድርጌ ሰራዋለሁ ማለት ነው። ገስዋት ከዛ በኋላ ግን
ያንን ባክግራውንድ ሁለተኛ ጊዜ ያልሰራውባቸው አሉ። ያኔ ብቻ ሰርቼው ያስቀመጥኩት ከዛ በኋላ ግን ተፈላጊ ያልሆነ ማለት ነው። ስለዚህ አስፈላጊ የሚባሉትን ባክድሮፖች ካላችሁ ከዛ ከስተመር ሲጠይቃችሁ ይሄ ነው ያለኝ በዚህ ልሰራልሽ እችላለሁ በደንብ መጠቀም ነው። በተለይ ደግሞ ውድ አርቾች ካላችሁ ፔንት እያደረጋችሁ ለብዙ ጊዜ ነው መጠቀም የምትችሉት። ስለዚህ አርቾች ለብዙ ጊዜ ተፈላጊ ናቸው። በአሁን ሰዓት ድሬፒዎች ተፈላጊ ናቸው። ስለዚህ ያላችሁን ነገር እኔ እንዲህ ነው ያለኝ በዚህ መልክ ልሰራልሽ እችላለሁ በሉ እንጂ ማንም ያመጣውን ሌግዠሪ ፒክቸር እሱን ለማምጣት አትጋደሉ። የሚያዋጣችሁ ከሆነ ነው ማድረግ ያለባችሁ። ስለዚህ ይሄን ነው የምላችሁ። አንድ ነገር ልነግራችሁ የምፈልገው ደግሞ ቴብል ከቨር ቴብል ክሎዞችን ተኩሱ ፕሊዝ። የሆነ ያዘጋጀው ቪዲዮ ነበር እንዲያውም ፖስት ለማድረግ እምቢ ብሎኝ ነው በጣም ረጅም ስለሆነ ባለፈው 2 ዊክስ እያዘጋጀው ነበርና እየተኮስኩኝ ምናምን በጣም እሱ ጋር እኔ ራሱ በጣም የተጸጸትኩበት ቴብል ክሎዝ አልብሼ ግን በጣም የተጨማደደ ምናምን ነገር ነበር። እንደዛ አልብሼው የሄድኩኝ በጣም ነው የሚጸጽተኝ። ስለዚህ በደንብ ተኩሳችሁ አዘጋጅታችሁ ማድረግ አለባችሁ ማለት ቴብል ክሎዝ ትኩረት አድርጉ ልላችሁ ነው። ስለዚህ ምን ጊዜም ስማችሁን አስጠብቃችሁ ሂዱ። ብር ይመጣል ይሄዳል፣ ችግር የለም። ራሽ አትሆኑ። ረጋ ብላችሁ ጥሩ ነገር ሰርታችሁ ስማችሁን አስቀጥሉ ልላችሁ ፈልጋለሁ። በጣም ቢዚ ስለሆንኩ ነው ቪዲዮ ሰርቻ አላቅም። ከዚህ በኋላ ግን ተከታታይ ምሰራ ይመስለኛል። አይ ቲንክ ከጁላይ በኋላ እስከዛ በጣም ቢዚ ነኝ። ከጁላይ በኋላ ግን ቪዲዮዎች እለቃለሁ ብዬ አስባለሁ። ምንማማርበት ቪዲዮዎች እለቃለሁ ብዬ አስባለሁ። ለዛሬው እምላችሁ ይሄው ነው። ኔክስት ቪዲዮ እስክንገናኝ ባይ ባይ።